ያ ረብ እንዴት አይነት ተሰጥኦ ነው! ቢስሚላህ ዋው! ኢሞሽናል ያደርግ ትንሽ ኢሞሽናል ሲነካካል ገርም ነው። የደዌይ ፍሎ ያደረገበት መንገድ እንጃ ጀስት አሜዚንግ የሚገርም ነው። ማሻአላህ ላይ ጨምርልህ። እኔ እንጃ ግጥም አልወድም ብያ ነበር የጀመርኩትኝ እና ያንተ ግጥም ግን ይሄኛው ልብ ይኮረኩራል። መጽሐፍን ሳይሆን ምስልን ይጨራል። ላይክ እንደዚህ ምስል እያንዳንዱና ማሻአላህ አላሁ አክበር። ሰለምቴ ነው እዚህ ጋር ሳትዘነጉ ሰልሞ ነው እንደዚህ ልብ ውስጥ የሚፍለቀለቀው የግጥም እኔ እንጃ ኖ ወርድስ። አላህ ይጨምርልህ። አላህ አብዝቶ 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 ይስጥ። ዛሬ ያልነበረ ለቢስ ናቸው ብዬ አስባለሁ። ዛሬ ከኛ ጋር ያልሰማ እድለኛ አይደለም። በጣም የሚገርም እድለኝነት የተሰማኝ። ሁለተኛውን ግጥም እንሰማና ጥያቄዎች ካላችሁ ሀሳብ ካላችሁ ወደ እናንተ እንመለሳለን። አዩ ማን ነው ብለን እንጀምር። እንግዲህ አዩ ማን ነው ሲባል ፊት ለፊት የሚመጣው የኔ ገጣሚነት ስለሆነ ፕሮግራሙን በግጥም ላስጀምርላችሁና ከዛ ሙሉ ነገር እኔ አብራራላችኋለሁ። ግጥሙ የኔ ነው ግን ነባት አንብብላችሁና ከዛ አውራችኋለሁ። ማንነቴንም በደንብ ለማብራራትም ስለሚጠቅመኝ ብዬ ነው። ይሰማ ከሆነ በዛውም ኔትወርኩን ስቴብል ያደርገዋል ብዬ አስባለሁ። ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ግጥሙ የተጻፈበት ምክንያት ያው ባባ ነው፣ ግን ለምን እንደጻፈው አዩ በኋላ ያስረዳችኋል። እኔ ግጥሙን ዝም ብዬ ልበልላችሁ። የሙሐባውን የናፍቆት ሀሉን ችለው ላይ ገቱት፣ ገና በማልዳው ሲራ ሲሪሩን ልቡን ቢግቱት፣ የገይቡን ሀገር ቢያመለክቱት፣ ሸውቁ ቀጸፈው በሰው ቢገላ የልጅ እግሩን አክለፈለፈው። የነባ ልጇ ስሙ ሲጠራ ይወዘወዛል፣ የት ይሆን እንጃ ይቅበዘበዛል። መገንሶ ብዩ አፈኩልቱፉ ደልቆት ሸውቁ ሰደፉ፣ ስሙን ታቅፎ እስከ ገደፉ፣ እንደ የቲም ልጅ ደርሶ እየከፋው፣ እንደ ሙት ገላ ወንዝ እንደተፋው፣ የሚነግዱበት መንገዱ ጠፋው። መገን ሙሐባ የሸውቁ ማበል ወስዶ ቢያሰጥም፣ ሀሊም ጃሂሉን ሶብያ አይመርጥም። ሲር ነው ቃሉ ለመተፍሰሪያ ቃል ቀለም ያልቃል፣ ያወቀው ባይቀምስ የቀመሰው ያውቃል። አህመድ አዘሉ ስንቱን ኮልታፋ በስሙ ፈታው፣ ሀቢብ የጠይባው የሐረሙ እንቁ፣ ላየው ብርቅ ነው እንኳን ለርቁ። አህመድ አዘሉ ስንቱን ኮልታፋ በስሙ ፈታው፣ እንደ ቆሪማይ ስሙን አዝሎ ሀበሻ ያለ ሀያል ሰው ዝሎ፣ አለዋ ዘግቶ ሲንጓጉር ብሶት፣ የገይቡን ሽሯል እንኳን ደባብሶት። ነቢ ሰው ጠበል ነቢ ሰው ጀበል፣ ፊቱ አይቋጠር ረሃመት ስቶ ስድብ ሲቀበል። በል እንደዛ እንደ ሶብይ አባቱ እንደሞተን ጉርጉሮ ዘፈን፣ ጉልበት አቅፈን ታክተን ዝለን ተዝለፍልፈን፣ በነጋብን ጓንጉርን ባያንቀራጨን፣ መች ልንሽር እንዲሁ መዲና ጎትቶ በስሙ ካልቀጨን። ነቢይ አጥቢያ ኑሩ ነቢይ የማለዳው፣ ሀያል ጀብደኛውን ባይኑ የከነዳው፣ ወይ መንቆርቆሪያ የሙጂዛ ጓዳው፣ ስምሁን ያወሳ መወዝወዝ ነው መንዳው። ቀለቤዋ ነቢይ የከውናቱ ሂላል፣ የሳዳቶች አደብ፣ የነፋቂው ድልዳል የሙሂቡ ወደብ፣ የሰመረው ውጣ ያዘሉ መዝገብ፣ ለቅጽበቱ ሚስጥር ለተፍሲሩ መደድ ቀለም መች ይበቃል፣ ያወቀ ባይቀምስም ቀማሹ ግን ያውቃል። የዘመኑን መንገድ ልብ ሳይለው ያልቃል። የካቲት 26 2017 አዳማ የተጻፈ። እናመሰግናለን። ጀዛከላ አዱ
ይሄ ግጥም የተጻፈበት ምክንያት ምን መሰላችሁ? ባባ እኔ ጋር ሄደው የኔ ታናሽ ወንድም እንትን ላይ ረመዳን ላይ የሆነ አፍጥር ሰዓት ላይ በጣም እያለቀሰ ነበርና ድንገት እየበላም በመሀል ነው ያለቀሰው፣ ምን እንደተፈጠረ ሳናቅ ማለት ነው። እና እሷ እኔ የቆነጠጥኩት መሰላት። እኔ ደግሞ የሆነ ሰው ማን ነው የመታው ግራ ገባን። ቤት ውስጥ ያለ ነው ሁላችንም ምን ሆኖ ነው አንደኛችን እንተያያለን። እና በጣም የሚያንሰቀስቅ ይሄ ሳግ የሚባለው ነው የለቅሶ አይነት ምናምን የሚባል አይነት አለቃቀስ ነው ያለቅሰው። እና ምን ሆነ ነው አለችው፣ አቀፈችው፣ አባበለችው ምናምን። እና ምን ሆነ ነው ባባ፣ ምን ሆነ ባባዬ ምናምን ስትለው ረሱል ናፈቁኛል እና አወሽ ሾክ ድባይዞ 6 ዓመቱ ነው የዛን ሰዓት። ኦልሞስት አሁን ገና ነው 7 ዓመት ይሆን። ከዚህ ከህፃን ልጅ ይህንን ቃል አልጠብቅም ነበረ ወይ ደግሞ ማንም ሰው ድንገት ሊጠብቀው የማይችለው ነገር ነበርና እሱ ተሰምቶኝ ነው የጻፍኩት ለማለት ነው። እና ግጥሙ ስላነበብሽልኝ እናመሰግናለን። አዲዬ ከየት እንጀምር? እሺ በጣም ቢዩቲፉል የሆነ ውዴታውንም አይቶ አላህም የውስጡን ናፍቆት ቤቱንም ሄዷል። ንም ሰለላሁ ዐለይሂ ወሰለም የረፍትን ቦታም ሄዶ ሰላምታውንም አቅርቧል። በጣም እድለኛ ልጅ ነው። የልቡን ገና ብዙዎችን አድገው ብዙ ነገር የሚመኙትን ቦታ በዚህ እድሜው ማግኘት መታደል ነውና አላህ ይጨምርለት። ስነ ምግባሩም ያማረ አስተዳደጉን የሚያሳይ ነው። እሷንም እናትየውንም ደግሞ እድሜና ጤና ይስጥለት ለማለት እወዳለሁ። አሁን ያንተን የአዩብ ማን ነው? የመጀመሪያ ስሙ ነበረ። ምናልባት እዚህ ጋር ለማያውቁ ሰዎች አዩብ ሰልሞ ነው ሙስሊም ነው? ይሄ ሁሉ ስለ ገይብ ምናምን ቃላቶች አጠቃቀም ምናምን ምን ያህል ጊዜ እስልምና ውስጥ ሆነ ከገባክ የመሳሰሉትን ነገሮች እስቲ አንድ 5 ደቂቃ 10 ደቂቃ ወስደክ ሪቫይዝ አድርግልንና ከዛ ጥያቄያችንን ደግሞ እንቀጥላለን ኢንሻአላህ። መርሐባ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ አለዚ ሀዳና ሊሃዛ ወለው ካነ ሊነህተዳ ለውላ አን ሀዳና ላህ። አልሐምዱሊላህ ዐላ ኒዕመተል ኢስላም። አልሐምዱሊላህ ዐላ ኩሊ ሃል። አልሐምዱሊላህ። ሀቅ ነው። እኔ ሰለምቴ ነኝ። አልሐምዱሊላህ አላህ ወደ እስልምና ካመጣኝ ወይም ደግሞ ሻሃዳን ከያዝኩኝ ኦልሞስት 4 ዓመቴን ጨርሼ 5 ዓመት ጀምሬያለሁኝ። ትውልዴ እና እድገቴ ወሎ አካባቢ ከደሴ 80 ኪሎ ሜትር ርቀት ላይ የምትገኝ ሰኞ ገበያ የምትባል ቦታ ነው። ወረኢሉ ወረዳ አካባቢ ማለት ነው። ራቅ ያለና ትንሽ የገጠር ከተማ ነች። እዛ አካባቢ ነው ያደግኩት። እዛ አካባቢ ያደገ ሰው ደግሞ ያው ለእስልምናውም ለክርስትናውም ለሁሉም ነገር ቅርብ ነው እንደምታውቁት። እና እስልምናን ከበፊት እንግዳ አይደለሁም። እስልምናን ለማወቅ ግን ለእስልምና ያለኝ አመለካከት የተለየ ነበረ። በጣም የወጣ አይነት ባህሪ ነበረ ያለኝ። ምክንያት ምንም እስልምናውን ባውቀው በዛኛው በኩል ኦልሞስት የድቁና ተማሪ ነበርኩኝ። ቆሎ ተማሪ ውስጥ ሁነን የቆሎ ተማሪ እንደሚባለው ልክኛ ከቤት ሙሉ ለሙሉ ለቀን አልወጣንም። ግን አባ ጋር እየሄደን የምንማርበት ሰዓት ነበረ። ኦልሞስት የኔ ጓደኞች አብዛኞቹ ድቁና ተቀብለዋል። በዛኑ ሰዓት የመጨረሻ ሰዓት ላይ ድቁና የምንቀበልበት ሰዓት ላይ እንደ አጋጣሚ እጄን የተሰበርኩበት ቀን ነበረ። ድቁናን ለመቀበል እነሱ ሲሄዱ እኔ ደግሞ ሪፈር ተብዬ ሆስፒታል ሲሄድ አንድ ሆነ እና በዛች ልዩነት ነው እንጂ ድቁናን የመቀበል እንኳን እድሉ ነበረኝ። በዛ ሲሄድ እንግዲህ ትንሽ ለየት ያለ አስተሳሰብ ነበረኝ ለእስልምና። ምክንያቱም ያው ሁላችንም እንደምናውቀው መጀመሪያ ያለንበት ሃይማኖት ኢዝ ፒውር አይደለ? ሁሌም የምናስበው ለአማኙ ሁሉ ነገር ንጹህ ነው። ከዛ ሃይማኖት ውጭ ያለው አካል ስህተት ላይ እንዳለ ነው የምናስበው። ኤክስትሪም በሚባል ደረጃ ጥላቻ የነበረብኝ አይነት ሰው ነበርኩኝ። እንግዲህ ከብዙ ጊዜ ቆይታ በኋላ ወደ
2005 2006 አካባቢ ሃይ ስኩልን ጨርሼ ምናምን ለመጀመሪያ ጊዜ ያው ባለፈም ኢንተርቪው ላይ እንደሰጠሁት የነብዩላህ ዩሱፍን ፊልም እንዳጋጣሚ ሆነው ኮምፒውተር ላይ ተጭኖ ማየው ፊልም ሳጣ አይቼ ነው ለመጀመሪያ ጊዜ ለእስልምና ልቤ የሆነ መንገድ ሄደው ማለት እዛ ጋር በበቂ ደረጃ በሚባል እስልምናን በስነ ስርዓት የተሰበከበት ፊልም ነው። እኔ በጣም ፊልም እወዳለሁ። በጣም እንደ ፊልም እስልምና ውስጥ ከተሰሩ ፊልሞች ሁሉ ለእኔ ትልቁን ቦታ የሚይዘው የዩዘርሲፍ ነው። የተሰራበት መንገድ ሁሉ ነገሩ እያንዳንዱን ነገር ቪዥዋል ነበር። በጣም አስረጅ ነበረ። እስልምናን በቃ ከሀ እስከ ፐ ማስተማር የሚችል ፊልም ነበር። ተምሬበታለሁ። የተለየ አስተሳሰብ ኖረኝ። እንደን ምን ማድረግ ጀመርኩኝ? አካባቢ ላይ ያሉ የሙስሊም ጓደኞቼ ጋር ጥሩ ግንኙነት ነበር። ያው ኳስ ምናምን ስለምንጫወት ምናምን እንቀራረብ ነበር እና እዛ አካባቢ የዳዋ ፕሮግራም የሚያዘጋጁ ልጆች ጋር ሂጄ እንትን ስለ እስልምና ማወቅ የምችልበትን ነገር እንዲሰጡኝ ጠየኳቸው። በስልኬ በሚሞሪ ላይ የያሲን ኑሩን ዳዕዋዎች ጭነው ሰጡኝ። የዛን ሰዓት ወዳጆቻችን እንገናኝ የሚል ፕሮግራም ነበረው አይ ቲንክ እና የዙልቢጃደይን ረዲየላሁ አንሁ አብደላህ ዙልቢጃደይን፣ ሰዓድ ኢብኑ አቢ ወቃስ እና የሰልማን አልፋሪስ የነዚህ የሶስት ሰዎችን ታሪክ ጭነው ሰጡኝ። በደንብ ሰማው። በደንብ እያለቀስኩ ነበር የምሰማው። በተለይ ደግሞ የአብደላህ ዙልቢጃደይንን ታሪክ ልቤ ውስጥ በጣም ገባ። ደን ከዛ 2007 2008 እና የሚባሉት ላይ ዓለመል ፈተና ዘመነ ፈተና ሆነ ለእኔ። ማለት እስልምናም ውስጥ የለውም ክርስትና ውስጥ ነኝ። ግን ይሄ ክርስቲያን የሚባለው አካል የሚያደርጋቸውን ነገሮች ሁሉ ማድረግ አቆምኩኝ። ለምሳሌ ቤተክርስቲያን እንደፈለግኩ ነው የሚሄደው። ከበዓላት ውጭ ብዙም ቤተክርስቲያን አካባቢ አልገኝም። ቤተክርስቲያን ደጅ የሚገኝ አይነት ሰው አልሆናልኩ። ከዛ በፊት ነጠላ ተለብሶ የምሬን ነው የምላቸው ወላሂ እንደው ልጅ እንደሱ ነው የሚባልበት አይነት ካራክተር ነበረ በዛኛው ካራክተር። ምክንያቱም ትንሽ ደቂቃ ተቀየረ ነው። አንድ ሰከንድ መለስ ይበልልን። እንደሱ ነበር ልጅ የሚባለው ካልክበት ድረስ ነበር። ትንሽ ያዛ አሁንም ለአስተያየትም አይመችም። ሄድን ይርጋውን ታፕታፕ ሼር ኮፒ ሊንክ አድርጉ። እስከዛኛ ጋር ያላችሁ ለሌላ ሰው እንዲሰማው የምፈልገው የምትሉት ሰውን ሼር አድርጉላቸው። የሚገርም ድንቅ ነው። እሺ ይሰማለሁ። አሁን ተመልሰሃል። እሺ ምን ላይ ነው? ላስት ቨርስ ንገሪ። አሪፍ የምባል ልጅ ነበርኩኝ በዛኛው ቤተ እምነት እንዳቀባበል ነበር እና ቤተክርስቲያን በደንብም አልፎ አልፎ መሄድ ጀመርኩኝ ወደሚለው መጠን ኦቬስ እና በቃ ቶታሊ ቤተክርስቲያን መቅረት ጀመርኩኝ። ግን ወደ እስልምና አልገባውም። ከዛ ምንድነው ማድረግ የጀመርኩት? እስልምናን የሚባለውን ነገር ይህንን ሳደርግ አንድ ኤፍሬም የሚባል አብሮ አደጌ ነበረ። ቤተክርስቲያን ላይ በደንብ አሪፍ ነበርን። እሱን ስለዚህ ጉዳይ አወራሁት። እሱም ልቡ ተሳበ። ያሉትን ስቶሪዎች አብረን መስማት ጀመርን። ደጋግመን ሰማናቸው። ስለ እስልምና ማወቅን ሞከርን እያልን ኦልሞስት ወደ 2009 ላይ እኔ ወደ ፕሪ ገባው ደሴ ማለት ነው። እና ደሴ ስገባ ፍሪ ታይም አገኘው። በቃ እንደፈለግኩ ለማየት ከቤተሰብ ወጥቼ ስለነበር ምናምን 2010 እና 11ን በደንብ ስለ እስልምና አጠናው፣ አየው። የምችለውን ያክል የሚገባኝን ያክል ልቤ ሲወስን ከቤተሰቤ ጋር መጋፈጥ እንዳለብኝ ወስኜ ሄድኩኝ። እንደ አጋጣሚ ሆኖ 2012 ኮሮና ነበረ። ካስታወሳችሁ ኮሮና ታይም ቤት ተመልሰን የተቀመጥንበት ነበር። 2012 መጨረሻ አካባቢ ላይ እኔ ለመጀመሪያ ጊዜ ሻሃዳ ያስኩኝና የዛን ዓመት ረመዳንን ለመጾም እየሞከርኩ
ቤተሰብ እንዲያቅብኝ አልፈለኩም። ቤተሰብ ጋር ሲሄድ ጾሜን አላሳውቅም። ከዛ ስመለስ ደሴ ጾም አለው የተወሰኑ እንደዚህ ማድረግ ጀመርኩ። ምክንያቱም አንድ ቨርስ ነበረች እናቴ እሱ ሰልማለሁ ካለ እኔ ልጅነቱን እክዳለሁ ብላ ነበር። አንድ ቀን እንዳጋጠም እናቴ ጋር ያለኝ ኢንቲሜሲ ደግሞ በጣም የተለየ ነው። በጣም ነው መወዳት፣ በጣም ነው የምትወደኝ አሁንም ድረስ አልሐምዱሊላህ። እና ያችን ነገር ማጣት አልፈልግም፣ እፈራ ነበር። ላሳውቃት አልቻልኩም ነበርና ዩኒቨርሲቲ የመጨረሻ አመት ተማሪ ሆኜ 2013 ልመረቅ አካባቢ መስለሜን ነገርኳት። ማለት መወሰኔን ይሄንን በሆነ ጉዳይ ነበር እኔ እና እሷ የምናውቀው ጉዳይ ላይ እሱ ላይ አወራኋት። ከዛ በቃ እኔ ሙስሊም መሆን እንዳለብኝ ነው ይሄ ስቶሪ የሚናገረው እና ታውቂዋለሽ ከበፊትም ጀምሮ እስላም እንደመሆንና አሁን ሙስሊም ሆኛለሁኝ እሱን ነው የምፈልገው ምናምን ስላት እኔን ለማን ነው ትተኸኝ የምትሄደው አይነት ነገር አለች። አወራንበት ምናምን ቶታሊ አላህ ታሪኩን ቀየረው። ማለት እኔ ስፈራ የነበረው ነገር ተገልብጦ ጭራሽ ኖርማል አደረገችው እሷ ጋር። በጣም ነበር ሾክ የሆንኩት። ለጓደኛዬ ሄጄ አቅፌ ነገርኩት ምናምን። ጓደኛዬ እኔም እሱ እንደውም ከኔ ትንሽ ወራት በፊት ቀድሞ ሰልሞ ነበረ። እኔ የዛን ቀን በቃ ሙሉ ለሙሉ እስልምና ይሄን አወጅኩኝ ማለት ነው 2013 አካባቢ ማለት እና ከዛ ቀን ጀምሮ በቻልኩት እስልምና ውስጥ ያሉ ነገሮች በሙሉ መተግበር ጀመርኩኝ። ላይክ እኛ አካባቢ ዳዕዋ ይሄ 3 ቀን 44 ወር የሚወጣባቸው ፕሮግራሞች ነበሩ። እነሱ ጋር እንጌጅ እያደረኩ መውጣት፣ እነሱ ቁርአን እያስቀሩኝ ነበረ ምናምን። ሀዲስም እንደዛው በቃ የምችላቸውን ያክል ለማሐፈዝ ሞክራለሁ ምናምን። አብዛኛውን ነገር በሂፍዝ ነበር በቃ የሚይዘው። በጣም ኤክሳይትድ ስትሆኝ አንድ ነገር ላይ በጣም ስትጓጊ የመያዝ እድልሽ ሰፊ ነው እና አስታውሳለሁኝ አያተል ኩርስይን እንኳን እንትን ቀይሉላ የሚባል ታይም ላይ ለመተኛት ሰው እየተኛ እኔ በመተኛትና ባለመተኛት ውስጥ እየታገልኳት ነው። ልክ ስነቃ ሀፍዞ ነው የነቃሁት። ሱብሃንአላህ በጣም ነበር የሚገርመኝ የዛን ሰዓት እና እንደዚህ አይነት ተአምራቶች እየተከሰቱ ነበር። በቃ ብዙውን እኔ አላህ ዝም ብሎ ያሳወቀች ነገር ይበዛል። በእርግጥ አላህም ቃል ገብቶበታል። ማለት ከሌላ ሃይማኖት የሚመጡትን ሰዎች ምን ፈህም እንደሚከፍት አላህ በቁርአኑም ተናግሯል። ነብዩ አለይሂ ሰላቱ ወሰላም በሐዲስ ተናግረውታል ይሄን ነገርና ያንንም ደግሞ እያየነው ይመስለኛል። ሁላችንም ሰለምቲዎች በተለይ በደንብ የሚያዩት ነገር ነው። ማለት ቶሎ ነው የሚከፍተው አላህ። የመቀበል እድልሽ አሪፍ ከሆነ ማለት እዛው ላይ የምንቆይ ከሆነ እንደኔ ትንሽ ወለም ዘለም የማይል ሰው ከሆነ በደንብ ብርቱ ነው የሚሆነው። በቃ አላህ መንገዱን ያገረዋልና ብዙ መንገዶች ገሩ። ከዛ በኋላ ቁርአንን የመቅራት መጀመሪያ ላይ እኔ በራሴ አንድ ሳምንት የአፕሊኬሽን አውርጄ ተለማምጄ ቁርአንን ማንበብ ጀመርኩኝ፣ አረበኛ ማንበብ ቁርአንን። ከዛ በኋላ ከአሊፍ ጀምሮ እሷ ላይ ቀራሁ። ልክ አልሐምዱሊላህ ከሚለው እዛ ደግሞ ቁል አዑዙ ቢረቢል ናስ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል ሁወላሁ አሐድ ምናምን እያሉ ከዛ ጀምሮ ከታች ወደ ላይ ቁርአንን ዳዕዋ በምንወጣበት ሰዓት በደንብ አስተማሩኝ። የአላህ ጀዛቸውን ይክፈለው። በጣም የሚገርም እንዳጋጣሚ ሆኖ የወጣሁባቸው ጀማዓ ሐፊዝ የነበረበት ነበረ። 4 ወር የመጀመሪያ በወጣሁበት ወዲያው በሰለምኩኝ። ማለት ለእናቴ ባወቀች እኔ ልመረቅ የሆኑ ቀናቶች ሲቀሩ አባቴ የዛሬ ዓመት አይ ቲንክ በ16 መስከረም 16 2014 ይመስለኛል 13 ፋዘር ያሳደገኝ አባቴ ሞተ እና እሱ ሲሞት በቃ እኔ በነጋታው ተነስ ነው የወጣሁት። 4 ወር ወጣሁ። ከዛ ልክ 4 ወር በወጣሁበት ቁርአንን አከተምኩ። ከዛ የተወሰኑ ኪታቦችን መቅራት ቻልኩኝ። ሙንተኸበል ሐዲስ ነበረ እዛ፣ እሱን የተወሰነ ቀራው። ሱጃዓ እና እንትን ነበረ እነሱን ሰፊናን ቀራው መጀመሪያ። ከዛ እንትን ከየባቡ የሆነ ነው የምትይሹ ከየምዕራፉ አንዳንድ ከየምዕራፉ እየተባለ 5 ሐዲሶችን አሳፈዙ ምናምን መቅራት ተለማመድኩና እዛ ተመልሼ ትምህርቴን ተመርቄ ወጥቼ አዲስ አበባ ስራ ፍለጋ በጣም ብዙ መንከራተቶች ነበሩ። ከዛ በኋላ
ምክንያቱም ያው ሁሌም እንደሚታወቀው እስልምና ውስጥ ስትገቢ ወይም ደግሞ ሃይማኖት አንድ ሰው ሃይማኖቱን ሲቀይር በቤተሰቦቹ በኩል ያለው ተቀባይነት በጣም ይወርዳል። ያቺ ነገር የተወሰነች ያው እንደሌላው ሰው እንደው ደርሶብኛል የሚባል አይነት ባይሆንም አፌክት ያደረገኝ ነበረ። በጣም ከባድ ስትራግል ህይወት ላይፍን እንዳሳልፍም አድርጎኛል። ማንም በማያውቀው ደረጃ ከባድ የሚባል 2 ዓመት ከ6 ወር አካባቢ ወጥቼ ሌላ መንገድ ላይ ያሳለፍኩባቸው ጊዜያቶች ነበሩ ምናምን። ከዛ አላህ ታሪኬን ቀየረው። በጣም ብዙ ወዳጆችን አላህ ሰጠኝ። በእስልምና ያገኘኋት እህቴ ወደ እሷ ጋር ወደዚህ አዳማ ለመምጣት እድሉን አገኘው። አዳማ ከመጣሁ በኋላ ህይወቴ ስቴብል ሆነ። አልሐምዱሊላህ ስራ በተመረኩበት ስራ አገኘው። ተረጋግቼ መኖር ጀመርኩ። እዛ ጎዳና ላይ ያለው አንድ መጽሐፍ አሳትሜ ነበር። ዓለማዊ መጽሐፍ ነበር። ማለት ዓለማዊ ሲባል ያው የግጥም መጽሐፍ ነው። ሁሉንም ይነካል። ዓለማዊ የሚሆን እስላሚክ የሚባል መጽሐፍ አይደለም ነው እንጂ ያን ያህል ዓለማዊ የሚባል አይደለም። ግጥም ነው። የግጥም መጽሐፍ አሳተምኩኝ። ከዛ ወጥቼ ከተወሰነ ወራት በኋላ ነው እሷ ጋር ተገናኘን። ወደዚህ ወደ አዳማ መጣሁኝ። እስልምና ትልቁ ነገር እሱ ነው። ከቤተሰቦቼ በላይ ቤተሰቡ ነው። ኦልሞስት ከ1 ዓመት ከምናምን በላይ እዚህ ነው ያለሁት አሁን። እስልምና የሰጠኝ ትልቁ በረከት ትልቁ ቤተሰቤ ይሄ ቤተሰብ ነው። እንደምታውቁት እዚህ ሁኜ ያን የግጥም ችሎታ ነበረኝ። እንደ አጋጣሚ ሆኖ የነቢዩ ዓለይሂ ሰላቱ ወሰላምን ማወደስ ውድድር ወጣ። ለዛ ግጥም ጻፍኩኝ። አላህ አለ አሸነፍኩና በጣም ምናፍቀውን ሀገር በጣም ምናፍቀውን ወዳጅ ያሉበትን ሀገር የነኩበት የተራመዱበትን የሄዱበትን ያሸተቱትን አየር የማሽተት የነኩትን ነገር የመንካት የተራመዱበት ቦታ ላይ የመራመድ ያዩትን ነገር ሁሉ የማየት እድሉን አላህ ሰጠኝ። ለእኔ ባይገባም እንኳን አላህ ከነበርኩበት አፈር አንስቶ ትልቅ ሞገስ ሰጠኝ። ለእኔ በምድር ሰጠኝ የምለው ትልቁ ስጦታ ምንም ነገር በምድር ላይ ባጣ ማላወዳደረው ትልቁ ነገር እስልምናን አላህ ሰጥቶኛል። ዲነል ኢስላም የሚባለው ነገር ወላሂ ማንም ሰው ማለት ኢነከ ላ ተህዲ መን አሕበብተ ብሏቸዋል አላህ ለነቢይ ዓለይሂ ሰላቱ ወሰላም። አንተ የወደድከውን መምራት አትችልም ብሏቸዋል። አይደለም እኔን ያክል ትቢያ እኔን ያክል አፈር ይቅርና አላህ ነቢዩ ዓለይሂ ሰላቱ ወሰላም አጎታቸውን እንደዛ የሚንሰፈሰፉላቸውን አጎቶቻቸውን የማስለም መብት አልተሰጣቸውም። እና እስልምና ወዶ መርጦ አላህ ሲመርጥ ብቻ የሚሰጥ ነገር ነውና ምንም ከዓለም የትኛውም መውጣት መውረድ ማቅነሳ ምንም ነገር ባጣ ማላወዳደረውን ትልቅ ኒዕማ አላህ ሰጥቶኛል ዲነል ኢስላምን። ከዛ ቀጥሎ እዛ ላይ ደግሞ መሐባን ጨምሮልኛል። ነቢዩ ዓለይሂ ሰላቱ ወሰላምን መውደድን ጨምሮልኛል። በምድር ደካማ ጎኔ የነቢዩ ዓለይሂ ሰላቱ ወሰላም ፍቅር ነው። ከዛ ሲቀጥል እናቴን መውደዴ ነው። ከዛ ሲቀጥል ለቤተሰቦች ያለኝ ፍቅር ነው። በቃ ብዙ ጊዜ የምለው ነገር ነው እና ያንን መሐባ አላህ ጨምሮልኛል። የምወደውን ነቢዩ ዓለይሂ ሰላቱ ወሰላምን በጣም ነው የምወደው ከምናገረውም በላይ። አላህ ያውቀዋል የምኖረውን ማለት አኗኗሪ ሊጣመም ሊዛነፍ ይችላል። ግን ነቢዩ ዓለይሂ ሰላቱ ወሰላም በጣም ነው የምወደው። ምክንያቱም ከእስልምናውም በፊት የማውቀው የእሳቸው መሐባ ነው። እሳቸው ለሰሓቦች ያላቸውን ሰሓቦች ለነሱ ያላቸውን ፍቅር በዛ በኩል ነው ሾልኬ እስልምናን ያገኘሁት። ምክንያቱም የሰማኋቸው ታሪኮች ከእስልምና በፊት የእሳቸውን የሄዱባቸውን የተሰቃዩትን መሰቃየት ያን ሁሉ መከራ የከፈሉት። ምክንያቱም እሳቸው ሰይዱል ሙርሰሊን ናቸው፣ ኢማሙል አንቢያ ናቸው። በጣም ማለት በዚህ ምድር ላይ ውዱ ነገር ያንን ሁሉ መከራ ያዩት ለእኔ ብለው ነው። የሚገባኝ የሚሰማኝ እሱ ነው። ያን ሁሉ መሰቃየት፣ ያን ሁሉ መራብ፣ ያን ሁሉ መድማት፣ ጥርስ መሸረፍ በጣም ሁሉ የሚከብድ ሰው ሁኖ እንዴት ያንን ይሸከማል የምትይውን መሸከም ሁሉ የተሸከሙ ትልቅ ነቢይ ናቸውና እሳቸውን አለመናፈቅ እሳቸውን አለመውደድ አይቻልም። የሁሉ ነገር መምህር ናቸው። አልሐምዱሊላህ የምወደውን ሀገር የምናፍቀውን ሀገር እሳቸው ስለረገጡት እሳቸው ስለሄዱበት እንጂ የተለየ ነገር ነው። ኔትወርክ ትንሽ ያዝ አደረገን። ይቀጥላል። እሺ። እና ትልቁ ሞዴል የኖሩበት የተራመዱበት የተሰቃዩበት የሞቱበትም ጭምር ቦታ ነው።
ያንዳንዷን ቦታ የማየት እድሉን አግኝቻለሁ። አብረሽኝ ነበር ሻይ በጣም ብዙ ነገሮች አይተሻል። ኤክሳይትድ ነበርን በጣም ብዙ ነገሮች ላይ በጣም የሚገርሙ ነበሩና ያን ሁሉ የማየት እድል ስለሰጠኝ አልሐምዱሊላህ። ወላሂ ለኔ አይገባም ነበር ግን አላህ አከበረኝ እና ይህን ይመስላል በትንሹ የኔ መንገድ። እንዲሁ ሸረፍ ለማድረግ ያክል ለማውራት ከሆነ ረጅም ሰዓት ረጅም ጊዜ ቀናቶች ብዙ ይፈጃል የሁላችንም ታሪክ ቢወራና አልሐምዱሊላህ ባጭሩ ግን ይህን ይመስላል። አልሐምዱሊላህ አላ ኒዕመተል ኢስላም። የሚገርም ነው። እንደዚህ ተብላልቶ እስልምና ከሰለምቲው አፍ አላህ የፈለገውን ያናግራልና ይደንቀኛል። ያላህ ስራ ብቻ እኔ አላህ ላይ ድንቅን ነው የሚያደርገው። ዛሬ ደግሞ በአንተ ሊያስተምረን ወዶ ሙሐባውን የነቢያችን ሰለላሁ ዐለይሂ ወሰለምን ከአንተ ውስጥ እንደዚህ እየተፍለቀለቀ ስንሰማው ዘመናትን አሻግረክ ከ1500 ዓመት በፊት የደረሰባቸውን ውልቃት ስብራት ቦታው ላይ እኔ እናንተ አላህ ወፍቆንም ተገናኝተን እየሰማን እያነባን ያየናቸውን ነውና ለምንድን ነው ፎሎ ያላደረጋችሁት የሚል ትንሽ ችግር አለብኝ። 6000 ነው። እኔ ዝም ብሎ ማውራውን ሰው እንኳን ፎሎ የምታደርጉት ሰዎች አዩብን ፎሎ አድርጉት፣ ገጠምን የተለያየ ስኪሎችን እሱም ደግሞ ሚዲያ ላይ ሞር እንዲበረታታ ፎሎ ብታደርጉት መልካም ነው ባይነኝ። እዚህም ላይ 130 ምናምን ሰዎች ሼር ኮፒ ሊንክ አድርጉ። ሌላ ሰው ጥያቄ ቢኖራችሁ ሀሳብ ቢኖራችሁ ፎሎ ታደርጉትና ከሱ ብዙ ነገር ወደፊት አላህ ብሎ እንማራለን ብዬ አስባለሁ። ብዙ መጽሐፍቶችን የግጥም መድብሎችንም ብዙ በእስልምና ውስጥ ወጣት እሱን መሰል ወንድምና እህቶችን የሚጋብዝበትን መንገድ የሚሰራበትን አክሰስ የሚያገኝበት ሚዲያውን ነውና እንዲሁም የተለያየ መንገዶች ላይ እንደምናገኘው ተስፋ እያደረግን ኢንሻአላህ ጥያቄ ካላችሁ ጥያቄያችሁን ትዘጋጃላችሁ። ከዛ በፊት ግን ግጥሙ በእጅ ካለ ያሸነፍክበት ግጥምን መስማት የምንችል ከሆነ አለ ሁለቱም አለ እጄ ላይ አንዱን መረጡ። የመጀመሪያው ወይም ያሸነፍኩበት የመጨረሻው አለ። መጀመሪያ የተወዳደርንበት 2 ግጥሞች ናቸው። ከሆነ የማይቀር ሁለቱንም ነው መስማት የምፈልገው። እኔ ሆዴ ይጮሃል አይችልም። እኔ በቃ አምሷል ቤቴ ነው መብቴ ነው አግተን እኔ እናንተ ወንድሜ ቁጭ ብለን ሁለቱንስ ብንሰማ ማን ሲከለክለን? ይቻላል። እኔ ያለው ለዛውም እኔ ለሚያውቁኝ ሰው ያንተን ግጥም ሰምቼው ነው እንጂ 1-2 ሴቶች ግጥም እንዳትቀየመኝ። ምናልባት ውዴታዬ ግጥም ሩቅ ነኝ ትራውማ ስላለብኝ ነው እንዳትፈርድብኝ። እና እስቲ ሰምቼ ራሴ ጀጅ ልሆን እስቲ ልስማ። ችግር የለውም። በዚህ በኩል ትቀርቢያለሽ። እሺ እንትን እስከማወጣ ትንሽ ሰከንድ ስጥ። ኢትስ ኦኬ ቴክ ዩር ታይም። እና ግጥም እንትን ይላል በደንብ አሪፍ ግጥም ሲገኝ ነፍስን ያረሰርሳል፣ ሰውነት ይነዝራል፣ ችል ያደርጋል ምናምን። ደግሞ የማይሆን ሲሆን ምን ነው ግጥሙ ቢቀር እንደዚህ ሰውን ነፍስን ዘርቶ የሚያሸልመው ምን ያህል ቢሆን ነው? ሌሎቹ ደግሞ ነው ትንሽ ግጥም እንትን አለኝና ከባድ ያሰማም እንትን አለኝ። በጣም ዲፕ ስሰማ በደንብ ነው የምሰማው እና ለምን ዋይ ሲጀመር ለምን የሚል እናደዳለሁ እና ባልሰማ ለዛ ነው ለአስተያየት ማልመችም እና እንዳትቀየሙኝ። ግን ያው አብረን ነበርን ከዩብ ጋር አላህ ፍቆንና የሚገርም አቴንቲቭሊ ነው የሚሰማው የሚያየው። መንገዳችን ላይ ካየኋቸዋል አይደለ ስክን ብሎ ያገኘውን እድል በደንብ ማጣጣም የሚችል ሰው ነው። ላይክ ማጣጣም ስላችኋል አይደለ ላይክ ሊትራሊ አንዳንድ ሰዎችን ስሜታዊ ሆኖ የሚመጡ አለው። አንዳንድ ሰው ያው ትዕዛዝም ሆኖባቸው የሚመጣሉ። አንዳንድ ሰዎች ለቤተሰቦቻቸው ለራሳቸው መምራ ለማድረግ የሚመጡ ሰዎች አሉ። የተለያየ ኢንቴንሽን ይዘው ነው ከዛ ግሩፕ ውስጥ የመጡ። ግማሾቹ እየሰማችሁኝም ከሆነ ለወሬ የመጡ አሉ። ለወሬ ማለት እዛው ጋር ቆመው ከማሰላሰል ከማየት ይልቅ እና ያው ይሄን ኦኬ ይሄ ምናምን እያሉ ወሬያቸውን ለማቀላጠፍ የሚመጡ ሰዎች አሉ። አንዳንድ ሰዎች ላይክ ለድምቀት ዝም ብለው
ለስኮ የሆነ ቦታ እንሂድ ተባብለው የሚመጡ አሉ። ለምን ዑምራ እንሄድም ታዲያ ተባብለው የሚመጡ አሉና የእያንዳንዱ ሰው ፐርፐዝ ይለያያል። እንደኔና እንደሱ ደግሞ ናፍቀውና ጓጉተው እንደ አላህ ብሎ ያለውን እሱ አላህ መርጦ ድምቀት አድርጎ የወደደውን የነብዩን ሙሐባ ውስጥ ያደረውን በጽሁፉ አስፍሮለት በሰዎች ጆሮ አድርሶ ለሱም ለወንድሙ መንገድ ለኛ ደግሞ ዋጋችንን ከፍለን እዛ ጋር ቀንና ሌሊት ማለፊያ መንገድ እንኳን መንገድ ቢዘጋ አላህ መንገዱን እንቅፋት አንስቶልን ለቆምንበት ቦታ ቢንግ ግሬትፉል ብቻ ሳይሆን ላይክ ህልም ላይ ነኝ አላህዬ ላይክ እውነት ነው ተገብቶኝ ነው እዚህ ጋር ቆምኩት ምንላለን እንደ ቦታው ነሱ ላይ የምታዩበት ባይነሳ ደስታው ነው እንባውን እያነባ ለየቦታው ሳየው እንኳንም ወንድም ይሆናል አልኩኝ ነው ላይክ አንዳንድ ጊዜ እንኳንም ቅድም ልክ እንዳለ ነው ሰልሞ ሰው መጥቶ ለወሬ ብዙ ያለው አለኝ አሁን እዚህ ቲክቶክ ላይ ነው እንጂ እንደዚህ ያው እሱ ሊነግራችሁ ይችላል ነጫም እንዲ ኖርማል ሳቂ ተጫዋች ሆኜም ግን ሲሪየስ ነገሮች ላይ በጣም ሲሪየስ ሆንኩ ሰው ነኝ ማለት ኢን ጀነራል ትኩረት ለሚፈልጉ ነገሮች ትኩረት ለማይሰጡ አቋም ለሌላቸው ሰዎች እበሳጫለሁ እና at least once in a life የምታገኙትን ቦታ እንትን ስሜቱ ነው is different እና አላህ በግጥም መልኩ እሱ ላይ ያሳረፈውበትን ነገር ለመስማት ያለኝ ጉጉት to the extreme ነው እዛ ደግሞ ቦታ ላይ እንዳናረገው ስሜቱ የተቀላቀለ ነበር አይታችሁት ከሆነ ቪዲዮ ከዚህ በፊት እዛው ሆነን ዑምራ እንደጨረስን ጥያቄዎች አቅርቤለት ነው እንደውም እኔ ነኝ አስቆምኩትኝ because በጣም ኢሞሽናል ከመሆኑ የተነሳ አምባውን እኔ ደግሞ ወንድ ልጅ ሲያለቅስ እንደዚህ ምናምን ሳይ I can't የሆነ እንትን አልችልም እና በቃ ችግር የለውም አቁመው ብዬ ኔክስት ታይም ወይ ስንገናኝ ወይ በአካል ወይቺ ሞመንትን ፈልገን እናወራለን አልኩትና ልቡ ላይ የነበረው የናፍቆት ከዚህ ቦታ ልንሄድ ነው የሚለው እንትን በቃ ኢሞሽኑ ይታይ ነበረው ውስጡ ኮንትሮል የሚያደርገው አልነበር እያንዳንዱ ቦታ ሲሄድ ሊላጭ ሲሄድ የሆነ ነገር ሲሄድ አገኘዋለሁ እንደዚህ እንተላለፋለን አብረንም ሜዳ ላይ አንጥፈን ሁሉ በልተናል ሜዳ ላይ ማለት ነው ከስተን እንትን አዛናለና ሰዎች እንትን ሊሉ ሲሉ ምግብ ቤት ተዘጋ ምግቡን ይዘን ወተን ማለት ነው ሜዳ ላይ ላስቲካችን አንጥፈን እንደዚህ አረካት ምናምን የለም እዚህ ሰው ጉራው ሹካ ማንኪያ እጁ ጥፍሬ ምናምን ይላኛ ግን አንጥፈን መሬት ላይ ከወንድሙ ጋር እንዲሁም አንድ ሁለት የተዋወቅኳቸው መልካም ጆርኔን እንዲያምር ያደረጉልኝ ከቲም ሊደሩ ጨምሮ ሰዎች ነበሩና ሳር ላይ ሜዳ ላይ ጥርት ያለ ሜዳ ላይ አንጥፈን ፍቅሩን አይደል ጨዋታው ያቺንም ተካፍለናልና አልহামዱሊላህ ብዙ ነገሮችን እንድናይም እንድንካፈል ማላህ ለረዳን እዩብ ስትመለስ ተመልሻለሁ በልን እና ስለሱ እንድታውቁት ስብናው የሚያማረ መልካም ወንድማችሁ ነውና ፎሎ አድርጋችሁት ከውስጥ አለን ደህና ነው ሆይ ወንድማችን እንዴት ነህ ኮይ ያላችሁ ዘይሩት ጓደኛ አድርጉት ቤተሰብ አድርጉት እስልምና ሂውጅ ፋሚሊ እህቱንም ቆይ እንጠይቃታለን ምን እንዳነሳሳትም ስለ ልጇም የተለያየ ከግጥሙ በኋላ አላህ ጊዜ ከሰጠን እንጫወታለን አሁን ግን ጊዜውን ሰደና እንስማ ግጥሙ አመሰግናለሁ አዲ በእውነት ምሰማልኝ አይደለ የተሰማው ነው አዱ ይሰማል ይሰማል መልካም እሺ አዎ እንዳልሽው ቆንጆ ጊዜ ነበረን እንደውሱን ሰፊ ጊዜ አግኝተን እናወጋው ይሆናል ኢንሻአላህ ወይዛው አለ ደግሞ ከወፈቀን አሁንም ናፍቆቱን አልቻልነውም አንዳንዴ ባየው ይብሳል ናፍቆቱ ላይ እዚህ መንፈስ ይችላል ሄዶ ለመጣው ይብሳል ይመስለኛል የታየ ነገር ከባድ ነው አላህ መልሶ መላልሶ ይሰደን ሁላችንም ይወፍቀን ግጥሙ የመጀመሪያውን ግጥም ላንብብላችሁ በደንብ በመሰማ ከሆነ ልቀጥል በደንብ ነው የሚሰማው የሰለምቴው ወዳጁ ሪሳላ ይድረስ ለታላቁ መሪ ሰለላሁ ዐለይሂ ወሰለም አሰላሙ ዐለይኩም ፀሐዩ ጀንበሩ የጀነት መዝለቂያ የብርሃን በሩ እንዴት ነው ነብዬ እንደምን ነው ጀና እኔ ያለሁ እንዲሁ ያን ፊትሁን አይቶ በሞተው ስቀና አህመድ ዘምዘሙ ሙሐመድ ቱፍታው ስንቱን ኮልታፋ በስሙ ፈታው ሐቢብ የጦይባው የሐረሙንቁ ላየው ብርቅ ነው እንኳን ለርቁ ኸበሩሁ ሲነገር ባደመጠው ልቤ በናፍቆቱ ነዲድ ስኖር ተንገብግቤ ቃልሁን በአዘል እንዲግተኝ ስመኝ እንደ ኢብኑ ሷሚት ጨለማዬን ገፎ ጀሊል አሰለመኝ አልহামዱሊላህ ክብር ለልቅናው አንቱን ልኮ ለዓለም
ጠማማውን ሁሉ በስምሁ ላቀናው። እንኳን ሰው አቅለኛው እንስሳ ነፍሳቱ ተራራ ድንጋዩ ሁሉ እኩል ነው ፍርዱ ባንቱ አይን ሲታየው። ሊገልሁ የሻተ ጦር ሰብቆ የመጣ ቂም አዝሎ በሆዱ የአይንሁ ኑር ሸብቦት የሃይባሁ ንዳዱ በአደልነትው እየተማረከ በኑሩሁ ነበልባል ልቡ እየወከከ የተዞለመ አካል ፈርደሁለት ሐቁን በሄዱበት ሲሄድ አያስብም ስንቁን። አጂብ ያ ነቢይ ውብ እስትንፋስሁ እስከምታከትም በሌይልም በቀትር ሰልክ በንጋትም ኡመቴን እንዳለ እምባ እንዳጎረፈ ሳቅ አልሳቅም ጥርሱ ጎኑም አላረፈ። ይሄው አሁን እምባ ደምሁ ደርቆ ሲራሁ ተዘንግቶ ስንቱ ከፍሮ ሞተ መንገድ መሪ ጠፍቶ። ችሎት በዋለበት ሐቅ ፈራጅ ጠፋ ፍትህ ተጓደለ ዱንያ መልኳ ከፋ። ሩህ እንደ ሾላ ያለ ሐቅ ይረግፋል እልፍ ሰው ተርቦ በናወዘ ገናው ለቁላሽ ይጋፋል። ጦርነት በሽታ ኸልቁን ሲያባትለው ይሆናል ያልኩትን ሁሉን ሆኖ አየነው። ይሄው ጣይከሮ ሲያፈጋው ሲበዛበት ጭንቁ ያንን ያንቱን ዘመን ይናፍቃል ኸልቁ። እኔ እንኳን ሰለምቴው እንደ ዙልቢጃደይን አድማስ አሳብሬ ደጁህ ባልመጣ ጆን እያለብሼ በደሳሳ ቤቴ አንቱ ሆይ እያልኩኝ ብሰለሰላለሁ ይሄው ነጋ መሼ። አንቱ ሆይ በፈገግታ በቅጽበት ፈገግታ የብርሃንን ጉልበት ያጸናሁት መቅኔ አንቱ ስውር ኪታብ ያላህ ሽሽቅኔ። አንቱ ሆይ የማለዳ ነፋስ የማምሻ ጀንበሩ የጀነቱ ቂብላ ያማኝ ሰው ሀገሩ። ይሄው ስንት ዘመን ወይነ ቃና ሲርሁ አድሮ እየከረረ ስንቱ ልፍታ ያለ በሄደበት ቀረ። አንቱ ሆይ ፍጡር በማይዘልቀው በፈጠረው ጀሊል በሱ ስትፈቱ ቅንጣትም ተራራም አንድም ሁሉም አንቱ። ነቢይ አጥሚያ ኑሩ ነቢይ ማለዳው ሀያል ጀብደኛው ነባይኖ የከነዳው ወህይ መንቆርቆሪያ የሙዕጂዛ ጓዳው ስምሆን ያወሳ መወዝወዝ ነው ምንዳው። መገን ቱፍታይዋ ሽፋ ቅጠልዋ እንስፍስፍዋዬ ሁብ የዋተተው በድን ቀርቶ ገላው ነፍሱን እየተለየ መጅኑን ነው መጠሪያው በአንዲት ሌሊቱ ፈሳድ ስምሆን መጣ አባቱ እንደሞተ እንጉርጉሮ ዘፈን ጉልበት አቅፈን ታክተን ዝለን ተዝለፍልፈን በነጋ በንጓጉር እምባ ያንቀራጨን መቼ ልንድን እንዲሁ መዲና ጎትቶ በስምሁ ካልቀጨን። ቢተውፊቅ አላህ ኢንሻአላህ ይላል የመጀመሪያው። ያ ረብ እንዴት አይነት ተሰጥኦ ነው! ቢስሚላህ እንጃ ማጨብጨብም ጊፍት ያላችሁ ጊፍት ለምን እንደማሰጡት በጣም ግሬዲ ናችሁ። ዋው ይላል የመጀመሪያው። ያ ረብ እንዴት አይነት ተሰጥኦ ነው! ቢስሚላህ እንጃ ማጨብጨብም ጊፍት ያላችሁ ጊፍት ለምን እንደማሰጡት በጣም ግሬዲ ናችሁ። ዋው ኢሞሽናል ያደርጋል። እንጃ ይሄ ማጨብጨብ ብናብሰ ትንሽ ኢሞሽናል ያካካል። ገርም ነው። የወይ ፍሎ ያደረገበት መንገድ እንጃ ጀስት አሜዚንግ የሚገርም ነው። ማሻአላህ ላይ ጨምርልህ። እኔ እንጃ ግጥም አልወድም ብያኝ ነበር የጀመርኩትኝ እና ያንተ ግጥም ግን ይሄኛው ልብ ይኮረኩራል። መጽሐፍን ሳይሆን ምስልን ይጨራል። ላይክ እንደዚህ ምስል እያንዳንዱና ማሻአላህ አላሁ አክበር።
ሰለምቴ ነው እዚህ ጋር ሳትዘነጉ ሰልሞ ነው እንደዚህ ልብ ውስጥ የሚፍለቀለቀው የግጥም እኔ እንጃ ኖ ወርድስ ላይ ጨምርልህ አላህ አብዝቶ 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 ይስጥ። ዛሬ ያልነበረ ለቢስ ናቸው ብዬ አስባለሁ። ዛሬ ከኛ ጋር ያልሰማ እድለኛ አይደለም። በጣም የሚገርም እድለኝነት ነው የተሰማኝ። ሁለተኛውን ግጥም እንሰማና ጥያቄዎች ካላችሁ ሀሳብ ካላችሁ ወደ እናንተ እንመለሳለን። አላሁ አክበር ገራሚ ነው። ብቻ እንቀጥል። ዩቢ ይቻላል። የምሰማ ከሆነ መደመጥ ልክ ከሆነ እቀጥላለሁ። ያሸነፍኩበት ግጥም አላህ እንዲያሸንፍ የመረጠው ግጥም። ግጥሙም ከኔ አይደለም፣ ያጻፈውም አላህ ነው፣ የመረጠውም አላህ ነው እና ምን ይላል? የረሱል አደራዎችን ነው ጻፉ የተባል ነው። ርዕስ የተሰጠን የረሱል አደራ በሚል ነው። የኔ ግጥም ሲጀምር ግን በቁርአን ቃል ነው የጀመርኩት። ወማ አርሰልናከ ኢላ ረሕመተን ሊል ዓለሚን። የቁርአን ቃል የረሱል አደራ። እስኪ በቢስሚላህ እሺ ቢል ብዕሩ ቢገራ መደዱ ልብሰልሰለው በቃል ስለ ኑር መንገዱ። አጀባለው ስሙ የሙሃባን እርጉዝ ዝንት ዓመት ያስምጣል። ዛት ያቅበጠብጣል ሩህ ያጣፍጣል። ሙሐመዱል አሚን ሙሐመዱል አሚን ማዕሉም ነው ዘላለም አይደለም እንግዳ። አደራው ሂድያ ባንዲራው ሻሃዳ። ቢንሰቀሰቅ ነጋ ቢጓጉር በለይል ለህድ እስኪሆን ዳሱ። ኡመቴን ነው እንጂ ሌላ ይልምላሱ። ጦር ለሰበቀበት ሊዘልፈው ለመጣ ደግም ላለ ክፉ ክፉ አይወጣም ካፉ። አደራ ነው እንጂ አደራ ነው እንጂ ሕፃን አዛውንቱን የወይዛዝርቱን ሐቅ ጨዋውን ባሪያውን። አደራ ነው እንጂ የሰው ዘርን ሁሉ አደራ ኡመቴን። አደራ ነው እንጂ አደራ ሶላቴን። እኔም ወንድ አላውቅም ካንድ እርሱ በስተቀር በአዘል እርምጃ ስለኔ ያነባ በሙሃባ ትብታብ ያሰረው አንጀቴን። ጀማዓተል ከውኑ የኋላው የፊቱ ናፍቆ ያነባል ተራራ ድንጋዩ ዛፍ ግመሉ ሁላ ንጋቱ ምሽቱ። እግሩ እስኪሰነጠቅ ሰንበር እስኪታጠቅ ያ የክብር ፊቱ። ያ የሲድቅ ወንድም የዑመሩ ቀንዲል የኡስማን የአልይ የጅብሪል ጓደኛ። እሱን ያለውን ሰው ያን ባለ ጆንያ በንባው የማሰ ለህድ ያደላደለው። ሁሉ ሞልቶ ሳለ ሁሉ የጎደለው። ድንጋይ አቅፎ አንጀቱ ሽራፊ ምጽዋት ሆዶ ያላስገባ። የሰለምቴ ወረት የሙእሚኑ ካባ ያ የሃይባ ቁልል ያ የኑር ቀዘባ። ጀሊሉ በአዘል ረህመት ሸልሞት ለይሰ ለሁ አደዱን። በደም ሞልቶ ጫማው የሄደው መንገዱን እየረሳው ደርሶ ከሰኪናዋ አድባር በግፍ መሰደዱን። ወስያ ይሰዳል በንባው ጦማር ጠምቆ ኡመቴን ኡመቴን ሲል ይዋትታል እንደ የቲም ጨቅላ አካላቱ ደቆ። ያ ኡመተ ነቢ ለዛ ላይነታው ሰው ጨረቃ ፊት ጥርሱ ለተከሰከሰው እንስፍስፍ አንጀቱን ጠኔ ላላወሰው ከሰማይ ሰማያት ለተንከላወሰው ኡመቴን እያለ ሲድረተ ሙንተሃ ኻሊቁን ቃዲሩን እያወዳደሰው የደማበት ሐቁ የሞተበት ድርሻው ወቅትህ ነው ወስያው አንተነህ ወስያው እኛነን ወስያው በንባው እያማሰ የዘራው አዝመራ ኡመት ነኝ ያልክ ሁሉ ኡማውን አደራ ይላል። አመሰግናለሁ። ኦ ማይ ጉድነስ ለክ አላሁ አክበር። ምንም ኮሜንት መስጠት አልፈልግም።
ቃላቶች በአንተ አፍ እንደዚህ እንዴት እንደሚጣፍጡ ስለ ነቢዩ መሐመድ እንደዚህ ሰለላሁ ዐለይሂ ወሰለም ፍሎሁ ፎሎ አድርጉት። ብዙ ግጥሞች ታትመው የምናይበት አመት ይሆናል ኢንሻአላህ። ብዙ ብቻ እናያለን ያላህን ድንቅ ስራ። ዛሬም ግጥምን ሳይሆን ነፍስን የሚያረሰርስ ንቃት የምናውቀውን ቃል ደግመን ኃላፊነት የሚሰጥ ነው አዘጋገሁላና ለምን እንዳሸነፍክ ብቻ ሳይሆን ለምን እስካሁን ድረስ ብዙዎችን ፎሎ እና ሼር ኮፒ ሊንክ ስታደርጉ ለምን እንዳላደረጋችሁልኝ እኔ ያወቅኩትኝ ጉዞዬ መንገዴ ላይ ነውና በጣም ራስ ወዳድ ናችሁ። ለኔ አላካፈላችሁም፣ ግን አላህ ወዶ መንገዴ ላይ ካመጣቸው ሰዎች ማለት ነው። እዩ ባላቀውም ነበር ከዛ በፊትና አላህ ይጨምርልህ። ዛሬ ደግሞ እናንተ 162 ሰዎች አውቃችሁታል። ነገ ዩቲዩብም ከታች ክፈትና አብረህን እንየክሚል ብዙ ናፍቆትን እንዲሁም ደግሞ እኔም እንደ ሐሳብ ብዙ መድብሎችን የምናይበት እንዲሆን ተስፋ አደርጋለሁ እና ከጎንነን ኢንሻአላህ። ቃላት የለኝም ሰዓትን ለማሳጠር ያህል እህቶችን ያላህን የሰጠ እህቶች ቤተሰብ ይዘው የመጣው የወለደችው ልጅ ነው። በዚህ ዘመን ኢዮብ ታማኝና በጣም ከውዴታ ቢኮዝ የወለደን አባት እንኳን ልጃችንን መስጠት የሚፈራሩበት ዘመን ላይ ነው። እኔ እንኳን አልሐምዱሊላህ ግን እንደዛ ስትንከባከበው እንደ ልጅህ ነው፣ እንደ ወንድም ራሱ ሳይሆን እንደ ስስት ነው ስታየው የከረምከው። እሱም ደግሞ ለአንተ ያለው ውዴታ ለሰዎች ምን አይነት አስተዳደግ ነው ብለናልና እስቲ በተራ በተራ እንተዋወቃቸው። አንተም አስተዋውቀን ወንድማችን ኢዮብ። በሱ ምክንያት እነሱንም ቤተሰብ አግኝተናልና በጣም ደስ ይለኛል። ልክ ነው። እውነት የምሬት ነው ማለት አንዳንዴ በመሀል አስብ ነበር ማለት ከይፍ እንዴት ነው ሰው አምኖሽ ልጅን ያህል ነገር ሊሰጥሽ የሚችለው? ኦቬስ አሁን ቆም ብለሽ ስታስብ ልጅ ነው ማለት የአብራክሽ ክፋይ ነው፣ መተኪያ የለውም። ዋሪቫሊቲዝ ምንም ሊደርስበት ይችላል ማለት እኔን ዝላል ከሆንኩ አላህ ካልጠበቀኝ የሆነ ነገር ቢፈጠር ኤክስኪውዝ የሌለው ነገር ነው፣ እቃ አይደለምና ይህንን አምኖ ለመስጠት ትልቅ ብርታት ይጠይቅ ይመስለኛልና አም ፕራውድ ኦፍ ሀር ባይተው በጣም ነው መኮራባት፣ በጣም ነው መወዳት፣ በጣም ነው ማከብራት። የኔ ስለሆነች አላህ ወደ እሷ ስለመራኝ በጣም ደስተኛ ነኝ። ብዙ ነገሮችን ሆናልኛለች። ብዙ ነገሮችን የማግኘት እድልን ያገኘሁት በእሷ በኩል ነው። በጣም መውደቅን ያክል ከወደኩበት ቦታዎች እንደወጣ ምክንያት ሆናኛለች። ብዙ ትላልቅ ሌሎች ብዙ ሰዎች ከጀርባ ያሉ፣ ግን የአንበሳውን ድርሻ የወሰደችው እሷ ነች እና ልጆች 3 ልጆች አሏት። በጣም ብርቱና ጀግና እናት ነች። እኔ ሁሌ የምኮራባት ልጆቿን አላህ 3ቱንም ልጆቿን በደንብ ነው ያሳደገቻቸው። ከምንም ነገር በላይ ሰው መውደድ ይቀድማል ወይም ደግሞ ሰው ይቀድማል ብላ ነው ያሳደገቻቸውና ማንም ይሁን ማንም እዚህ ቤት ከመጣ ብታምኑኝም ባታምኑኝም እዚህ ቤት እንግዳ ሆኖ አይመለስም። እዚህ ቤት እነሱ እስካሉ ድረስ የመጣው ወንድ ከሆነ አጎት ነው፣ ሴት ከሆነ አክስት ናት። አለቀ። እና ይህንን ማንነቷን ትንሽ እሷ ጋር ብታወጉ፣ ሸባውም አሁን ከእንቅልፍ ተቀስቅሰው መጥተዋልና እሱም ያወራችኋል። በደንብ ተዋውቋት። ነባ የቤት ስሟ ነው፣ የስራ ቦታ ስሟ ፈቲያ አማን እስማኤል ትባላለች። በደንብ ተዋውቋት። መወዳት የልብ ሰው መወዳት ቤተሰቤ አንድ ሆና ብዙ የሆነች እሷ ነችና እስኪ ላገናኛችሁ፣ ተዋውቋት። አዎ የሚገርም እኮ ነው። ሰላም አለይኩም፣ እንዴት ዋላችሁ? እናን መጀመሪያ ከቅናት ነው የሚጀምረው። በቅናት እየተንጨረጨረች ካለች አንድ ሴት ነው መልዕክቱም ጥያቄው የሚመጣ። እንደዛ ነበር የቀናሁት። እና በጣም እድለኛ ሴት ነሽ። በሁለት ጀግኖች ዱዓ ሲደረግልሽ ከርሞ እኛም
እነሱን ስንወዳቸው አንቺን በማስታወስ ተይዘናልና አንቺን አለመተዋወቅ ክፋት ነው እና አንቺ ስለ ራስሽም ንገሪን የተወሰነ ደቂቃ ወስደሽ ስለ ህይወትሽም ከዩብ ጋር ያለሽንም ግንኙነት እንዲሁም ደግሞ ልጅን የሚያክል ነገር ነው ልከሽ አብረን ምርጥ ቆይታ እንድናደርግ ያደረግሽን አንቺ ነሽ። አላህም ጠብቆታል ልጅሽንና ይሄንን የመሰሉትን ነገሮች አንቺ ደቂቃ ወስደሽ ራስሽንም ማስተዋወቂን ሐሳቦችም ካሉ ስለ ዩብም ስለ ሌላም ነገር መቀጠል እንችላለን። እሺ እኔ ፈቲያ እባላለሁ። የሶስት ልጆች እናት ነኝ። የመጀመሪያ ልጄ ዳንያ ትባላለች፣ የ10ኛ ክፍል ተማሪ 16 ዓመት ልጅ። ሁለተኛ ልጄ ሚና ትባላለች። ያው ባባን ታውቂዋለሽ፣ አብዱልሐኪም ይባላል። እኔ ያወጣሁለት ስም እንኳን ማሂር ነበረ፣ ግን እኔ አብዱልሐኪም ነኝ አላህ ባሪያ ነኝ ብሎ ገና ነርሰሪ ላይ እያለ ነው አብዱልሐኪም የሆነው። ልጆቼን ራሴው ሰርቼ ራሴ ብዙ ነገሮችን ከፍዬ የማሳድግ እናት ነኝ። በዚህ አጋጣሚ ከአዩብ ጋር የተዋወቅነው እኔ ግጥሞች እወዳለሁ እና ግጥሞችን እሰማ ነበር፣ በጣም ብዙ ግጥሞች። ከዛ የሆነ ሰዓት ላይ ሰለምቴ እኮ ነው የሚል አይነት ነገር ሰማሁኝ። ከዛ ጻፍኩለት፣ አወራን። እሱን የሚያውቁት ሰዎች ደግሞ በዙሪያው ስላለው እየኖረበት ስላለው ህይወት አወሩኝና ለምን ሄጄ አላየውም አልኩኝ። የሆነ ቀን ተነስቼ ሄድኩ፣ አየሁት። አይደለም ሰለምቴ ማንኛውም ሰው በእምነትሽ ውስጥ ያለ አብሮሽ የኖረ ወንድምሽ ይሄ ስጋ ባይሆን እንኳን አብሮሽ ሲኖር እስልምና ራሱ በራሱ የሚሰጥሽ ወንድማዊነት እህታዊነት ነገር አለ አይደለ? ሰው ከመውደድ ትንሽ ያልፋልና ትደነግጫለሽ። ምናልባት ያው ብዙ ጊዜ ብዙዎቻችን እንለዋለን አንዳንድ ችግሮች ከእስልምና ያወጧቸው ይሆን ብለን የምንፈራቸው ነገር አለ አይደለ? ከዛ የጸዳ ቢሆንም ግን እፈራ ነበርና ለምን ከኛ ጋር አትሆንም? ልጆች አሉኝ እና አንተኛው ደግሞ ለምን አንደኛው ልጅ አትሆንም? ለልጆቼም ታላቅ ወንድም ትሆናቸዋለህ በሚለው በድፍረት ነው እንትን ያልኩት። ፈቃደኛ አልነበረም፣ ግን እሺ እንግዳችን ሆናልና ቤታችን ጋበዝ ነው። ያው ስንጋብዘው ልጆቹ አስቀሩት ማለት ነው። እኔ አይደለሁም ያስቀረውት፣ የልጆቹ ፍቅር አስቀረው። አጋጣሚ ደግሞ ባባዬም ተሰብሮ ነበርና ተመሳሳይ አዩብ የተሰበረበት እጁ ላይ እዛቸው አካባቢ ላይ ነበር ባባ የተሰበረው። እዛ አዩብ ነው ሊያስታመኝ የሚገባው አለና ልክ ወድቆ ወደ ሐኪም ቤት ሲወስደው ወደ ወጌሻ ሲወስደው ደውይለት፣ አዩብን ደውይለትና ወጌሻ ካለ ወጌሻ ቤት፣ ሐኪም ቤት ወሰጂው ካለሽ ሐኪም ቤት ነው መሄድ ያለብኝ አለ። ያው ለሕክምናው ሰው ያስፈልገኝ ስለነበር መጣ። ያው የባባ እጅ 1 ወር ከምናምን ይፈጅ ነበር። ሕክምናው ትንሽ ከበድ ያለ ስብራት ስለነበር እሱም እንደ ወንድምም እንደ አባትም እንደ ጓደኛም እንደ ብዙ ነገርም ሆኖ እንትን አለው። ኢንቲሜሲያቸው ከዛን ጊዜ ጀምሮ አብረው ነው የሚተኙት፣ አብረው ነው የሚበሉት፣ አብረው ነው የሚጠጡት። ትምህርት ቤት ይወስደዋል፣ ያመጣዋል። ስራ እስከሚጀምርበት ጊዜ ያለው በጣም ደስ የሚል ጊዜ ነበረ። ግን በእስልምና ውስጥ ስትሆኚ በቃ ደስ የሚልሽ ነገር ይሄ ነው። ይሄ በቃ ወንድም ምን የሆነው የእውነት ወንድም በቃ ለልጆቼ ያስፈልጋቸው የነበረ ሰው እና ስሰጠው ይዞ ሲሄድ ከቤተሰቦቼ ጀምሮ በጣም ብዙ ሰው እሺ እዛ ቢቀርስ መምጣት ባይፈልግስ ምናምን በጣም ብዙ ሰው ብሎኛል። በቃ ካልፈለገ የሚሄደው እኮ ማለት ምርጥ ቦታ ነው። ከቀረ ይቅር እሱም እዛ ማለት ልጆቻችንን የተሻለ ቦታ ላይ አይደል እንዲሆኑ የምንፈልገው። እሺ እዛ ቢቀር እኔ ምን ሆናለሁኝ? ናፍቆት ነው እንጂ ሌላ ምንም ልሆን አልችልም። እና ከቻልክ እንደውም ትምህርት ቤት ካገኘህለት እዛው መዲና ላይ በቃ ትተውና ነበር ያልኩት ላይ እኔ ያለው እና አዩብ ጎበዝ ነው፣ በጣም ጠንካራ ነው። በብዙ ፈተናዎች ያለፈ ልጅ ነው። አሁን ካወራቸው በላይ በጣም ብዙ ፈተናዎች ነበሩ። ተመረቀ ረጅም ጊዜ ነው እና እስልምናው እንዳለ ሆኖ በአካል ጉዳት ደግሞ ባለው ነገር ደግሞ በጣም ተፈትኗል። ስለዚህ ወደ ጎዳና ካስወጡት ነገሮች ከእምነት ልዩነት ወደ ቤተሰብ እንዳይሄድ አድርጎታል። ከዛ ደግሞ ስራ እንዳይሰራ የእጁ ጉዳይ አድርጎት ነበርና
በጣም ተፈትኗል ወላሂ። ከመጣም በኋላ እዚህ ስራ 1-2 ቦታ ሁላ ካለፈ በኋላ ልክ ሲያዩት ነው በቃ አይ አንፈልግም አይነት ነገር ይሉ ነበር። እኔ የምሰራበት መስሪያ ቤት ላይ ካለፈ በኋላ አንደኛ ወጥቶ ነው ያለፈው። እሱ 96-97 አካባቢ ነበር ያመጣው። ሁለተኛ የወጣችው ልጅ 54 ነው ያመጣችው። ግን እሷ እንድትቀጠርና እሱ ግን መግባት እንደሌለበት ነበር የተባለው። ያው የአላህ ስራ ደግሞ ሰውየው በደንብ እንዲያውቅና ችግሩ ምን እንደነበር አውቆ እንዲቀጠር አደረገው። ግን ያው ረጅም ጊዜ አልሰራም እዛ። የሰላት ሰዓት ካልተመቻቸልኝ አልሰራም ብሎ ወጣ። አጋጣሚ ሌሎች ሙስሊሞች ሰዎች ጋር ደግሞ ስራ አገኘና እዛ እስካሁን እየሰራ ነው። ያው በኡምራው የተነሳ እዛም ስራ ብሎ ነው ሄደው እንጂ ጎበዝ ነው። በስራው ጎበዝ ነው። በጽሁፍ ጎበዝ ነው። ማንም ምንም የሚረዳው ነገር የለም። ምግብ ሰርቶ ነው የሚበላው። ልብሱን አጥቦ ነው የሚለብሰው። ንጽህና ላይ ጎበዝ ነው። እንደ ታናሽ ወንድም ብቻ ሳይሆን እንደ ልጅም እየረዳኝ ያለ ነው። በደንብ ነው የሚረዳኝ። ማሚ ነው የሚለኝና እያንዳንዱን በደንብ የሚጠብቀኝ ልጄ ነው። እና እኔ እድለኛ ነኝ። እሱ ሳይሆን እድለኛ እኔ እድለኛ ነኝ። እንደዚህ አይነት ሰው ስላላመለጠኝ ልጄ ስለሆነ እና አባቴ ይላል በቃ የኔ ልጅ ነበር መሆን የነበረበት የልጅ ልጄ ሆነ ይላል። እና በጣም ነው ደስ የሚለኝ ያ በመሆኑ አልሐምዱሊላህ እኩያ ልጄን አግኝቻለሁኝ። ያው እስልምና የሰጠኝ ትልቁ ነገር አዩብን ነው ብዬ አስባለሁ። ከነቢያችን ካሉት ኒማዎች ከደስታሽ ከብዙ ነገሮች በላይ ደግሞ እህት ወንድም በጣም የምታፈሪበት ሰዎችን የምታከብሪበት ሁሉንም ሰዎች በአንድ አይን የምታይበት ስለሆነ በጣም እድለኛ ነኝ ብዬ ነው የማስበው። ማሻአላህ እኔ ያልኩሽ እኮ ሲጀምረው እንደምቀናና እንባ እንደሚለኝ ገብቶኝ ነበር። ግን እንኳንም ለኔም ቤተሰቦች ሆናችሁ በእነሱ ሰበብ እንኳን አወኳችሁ። በባባዬ አንቺንም ዩብም ብዙ ሰፊ ቤተሰብ ነው ያለው እስልምናና የእስልምናን ትብብር ውዴታ ብቻ ሳይሆን እንደዚህ ከደም የቀረበ ዝምድናን የሚሰጥ ቦታ ነውና አላህ ላንቺም ለሱም አሳቢው አምላክ ነውና በጽሁፍ ለእናንተም ህይወት ውስጥ መግባቱና በዚህም ደግሞ የበለጠ ገና ብዙ ምን ጠብቅበት ወንድማችንን አንቺ ላንቺም ልጅሽም ወንድምሽም የሆነው ለኛ እኔ የሰጠንን ይሄንን ነገር ራሱ ቃላት የለኝም። አላህ ሁሉን አዋቂ ነውና እንኳንም እኛም ህይወት ውስጥ መጣሽ እህታችን አላህ ያክብርሽ፣ ስራሽን ይቀበልሽ። ቢኮዝ በዚህ ዘመን ላይ እውነት ለመናገር ሬር ነው ይሄንን እውነተኛ ስሜት ልቡንም ቤቱንም ህይወቱንም ከፍቶ የሚቀበል ሰው በዚህን ያህል እምነትን ከፍቶ የሚሰጥ ሰው እንዳንቺ አይነት ሙስሊም እህታችንን በማግኘታችን አላህ ይጨምርልሽ፣ እድሜሽንም ያብዛልሽ፣ ቤትሽንም ርዝቅሽንም ልጆችሽንም ያሳድግልሽ። ወንድማችንም ስኬታማ ሆኖ ነገ አብረን ቆመን የምናጨበጭብበት ዘመን ያምጣልን ኢንሻአላህ። በጣም ነው የማመሰግነው ስላካፈልሽንም ህይወትሽንም ታሪካችሁን በጣም ነው የማመሰግነው።